ቤተሰቦቻችን በጣም እነዚህን የመሳሰሉ ምርጥና ድንቅ ተዋናዮቻችንን ሰኞ በ29 የሚመረቀው ፊልም ላይ ታያቸዋላችሁ። በጣም የሚገርም ፊልም፣ በጣም ጊዜውን ያማከለ ማህበረሰቡን የሚያነቃ ቆንጆ ፊልም ነው ይዘው የመጡት። እባካችሁ ኑና ተጋበዙልን። በጣም ነው ማረንቃችሁ፣ በጣም ነው የምወዳችሁ። የእውነት ቆንጆ ፊልም ነው የሰጣችሁ። አመሰግናለሁ። ሰኞ በ29 በአድዋ ሙዚየም እንገናኝ። በጣም ነው የወደድኩት፣ በጣም ነው የኮራውብህ ወንድሜ። እንግዲህ መልካም እድል ብያለሁ። ቤተሰቦቻችን በጣም እነዚህን የመሳሰሉ ምርጥና ድንቅ ተዋናዮቻችንን ሰኞ በ29 የሚመረቀው ፊልም ላይ ታያቸዋላችሁ። በጣም የሚገርም ፊልም፣ በጣም ጊዜውን ያማከለ ማህበረሰቡን የሚያነቃ ቆንጆ ፊልም ነው ይዘው የመጡት። እባካችሁ ኑና ተጋበዙልን። በጣም ነው ማረንቃችሁ፣ በጣም ነው የምወዳችሁ። የእውነት ቆንጆ ፊልም ነው የሰጣችሁ። አመሰግናለሁ። ሰኞ በ29 በአድዋ ሙዚየም እንገናኝ። በጣም ነው የወደድኩት፣ በጣም ነው የኮራውብህ ወንድሜ። እንግዲህ መልካም እድል ብያለሁ። ፊልም ፕሮዲውሰር እንዲሁም ተዋናይ ንጉስ ባይላይ በኢትዮጵያ የፊልምና የቴሌቪዥን ኢንዱስትሪ ውስጥ በደማቅ የትወና ብቃቷ በተዋናይነት አሻራዋ ፊልም ፕሮዲውሰር እንዲሁም ተዋናይ ንጉስ ባይላይ በኢትዮጵያ የፊልምና የቴሌቪዥን ኢንዱስትሪ ውስጥ በደማቅ የትወና ብቃቷ በተዋናይነት አሻራዋ ማጀሪያ ሙዚቃ ድምፃውያን ደግሞ አሰግድ እሸቱና ወንጌላዊት ማርቆስ። ረዳት ዳይሬክተርና አርት ዳይሬክተር ቢኒያም መንግስቱ። ረዳት ዳይሬክተር ሄኖክ እስጢፋኖስ። ኢቨንትንማ እሱ ያዘጋጃት የሚባልለት በተለይ ከቅርብ ጊዜ ወዲህ በጣም በርካታ ፊልሞች ፕሮዳክሽን ማኔጀር ሳሙኤል ጥላው